አፍ አውጥቼ ግን የምሳደብ ባለጌ አይደለሁም። ሰላምን የምፈልግ ዜጋ ነኝ። አያለው የምጽፉትን ነገር ምንም አይጠቅማችሁም። ምን ትሆናለህ? ትግሬ ስለሆንክ ወይ አማራ ስለሆንክ ኦሮሞ ስለሆንክ ምን ትሆናለህ? ፍጡር እኮ ነህ። ነገ ትሞታለህ። እኔም እሞታለሁ። አሁን እንደምለፈልፍ ቁሜ የምቀር ሰው አይደሉም። በቃ ዛሬ ለማደሬ ዋስትና የለኝም። ሟች እንደሆንኩኝ ተገንዝቤ ነው ማወራ። የሰው ልጅ መሞቱን ቢገነዘብ ኖሮ ሌላውን ባልገደለ ነበር። ማንም በአሁኑ ሰዓት 100 ዓመት የሚኖር የለም። 60ና 70ውን 80ውን ለማግኘት ራሱ ከባድ እየሆነ ነው። እርስ በራሳችን እየተፋጀን እናገኛለን ብለህ አታስብ። እቺ ሀገር ከፈረሰች መግቢያ የለህም። የትም ሀገር አይቀበልህም። ዛሬ እወቅ። እዚህ በየሚዲያው ላይ ጎራ እየፈጠራችሁ በየጊዜው የማየውን ነገር የምትሰብኩት ሰዎች ብታቆም ይሻልሃል። በልጆች ይመጣብሃል፣ በቤተሰብ ይመጣብሃል። ነገ አይጠቅምህም። ውጣ ከእንደዚህ አይነት ነገር። በቃ አባትህ እህቱን አግብቶ አይደለም ዘር የፈጠረ አንተን የፈጠረ ባዳ አግብቶ ነው። እናትህም ብትሆን ወንድሟን አግብታ አይደለም ባዳ አግብታ ነው። የሁለት ባዳ ድምሮች ነን። ኦሮምኛ ተናገርክ፣ ትግርኛ ተናገርክ፣ አማርኛ ተናገርክ፣ እህትን አታገባ። ባዳ ነው የምታገባው። ምን አመጣው? ትግሬ፣ አማራ፣ ጉራጌ ምናምን ምን አመጣ? ማን ወተት ሲያጠጣየን? የትኛው መንግስት ነው ወተት የሚያጠጣው? ሰርተ ለፍተ ነው የምትኖረው። ተወደድክም ጠላህን። እናትን ብትሆን ካለፋ የሚወድህ የለም። እንኳንስ ሌላው ኃይል ሰላም ፍጠር፣ አንድነት ፍጠር። የሚጠቅምህ እሱ ነው። ሌላው ምንም አይጠቅምህም፣ አይጠቅምህም፣ ምንም አይጠቅምህም። ይሄ ግልጹን ነው የምነግርህ። በቃ ባለ ሰላም፣ ፍቅር፣ አንድነት ከመሰረትክ እድሜ ይረዝማል። እድሜያችሁ ይረዝማል። ሁላችሁም ልጆቼ ናችሁ። እዚህ ቲክቶክ ላይ ያላችሁ በሙሉ እነግራችኋለሁ። አሁንም ደግሜ እነግራችኋለሁ፣ ደጋግሜ እነግራችኋለሁ። ፍቅር ሲኖር፣ ሰላም ሲኖር ነው ጤንነት የምታገኘው። ተንኮል እያሰብክ የምተኛ ከሆነ እድሜ ያጥራል። ክፋት እያሰብክ የምተኛ ከሆነ እድሜ ያጥራል። ጤና ይቃወሳል። ስኳሩ፣ ግፊቱ፣ ምኑ እኔ የለብኝም። ይኸው እግዚአብሔር ይመስገን። ቅን ነው የማስበው ከጠዋት እስከ ማታ። ምን ያደርግልኛል? እኔ ለልጄ ገንዘብ አይደለም ማወርሰው፣ ለልጄ ንብረት አይደለም ማወርሰው፣ አገር ነው ማወርሰው። አገሬን ነው ማወርሳት። ሌላውን ሰርታ እሷ ራሷ ታገኛለች። ፍቅር ካለ፣ ሰላም ካለ፣ አንድነት ካለ ታገኛለች። ሰርታ ቤቱንም ትሰራለች፣ ገንዘቡንም ታገኛለች። ዝም ብለን በማይሆን ነገር ተወጥረን መዋል፣ ክፋት እያሰብን መዋል። ክፉ ሰው ራሱን ነው የሚበላው፣ ራሱን በየቀኑ። አዎ ጀግና ሰው ሌላውን የሚወድ ነው፣ የሚያፈቅር ነው፣ ከሌላ ጋር የሚኖር ነው። የራሱ ወገን የትም አይሄድበትም። ከሌላ ጋር መኖር ነው፣ ተካፍሎ መኖር ነው፣ ተባብሮ መኖር ነው፣ ከሁሉም ጋር መኖር ነው። አዎ ጎረቤትን ያላከበርክ ሌላውን ልታከብር አትችልም። ጎረቤትን ያላፈቀርክ ማንንም ልታፈቅር አትችልም። አጠገቤ ያለውን አክብር፣ እናት አባትህን አክብር፣ አንተም ትከበራለህ ነገ። ሌላውን ካላከበርክ አያለው በየቲክቶኩ ላይ
በየምናምኑ ላይ ስትሰዳደብ ትውላለህ። እሱን ትተህ በጋራ እንስራ፣ በጋራ ሀገራችንን እናልማ ብትል ይሻላል። የሚጠቅምህ እሱ ነው። ምንም ልታመጠው አትችሉም። ምክንያቱም ማህበረሰቡ ለዘመናት አብሮ የኖረ ነው። ይቅርባችሁ። እዚህ ቲክቶክ ላይ ወጥታችሁ የማየውን ነገር የምታንጸባርቁ ሰዎች ቢቀርባችሁ ይሻላል። እኔ የምመክራችሁ እሱ ነው። ከፍቅር እንጂ ከጥላቻ የሚገኝ ምንም ጥቅም የለም። ምንም ጥቅም የለም። የሃይማኖት ሰባኪ ነኝ የምትለውም እብደት አይደለም። በየሜዳው የምታብደው ፍቅርን ነው ማስተማር። አዎ ክርስቲያን ነኝ የምትለው እኮ ክርስቶስ ስለ ፍቅር ነው መስዋዕትነትን የከፈለው፣ ስለምንም አይደለም። አላም በፍቅር ኑሮ ነው እንጂ ተጣሏል አለ። መንገድ ላይ ክርስቶስ ብትል ምን ብትል ጭራሽ በሃይማኖት ትጋጫለን። ሃይማኖት እኮ ሃይማኖት ነው። ምንድን ነው? አላስፈላጊ ነገር ውስጥ ትገባለን። አላህን የምታከብር ከሆነ የአላህ ልጅ አላህ የፈጠረውን ፍጡር ለምን ትገላለህ? ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ አበበ ወርቁ ነኝ። የፊታችን የካቲት 23 የአድዋ በዓል ይከበራል። ብዙ ጊዜ ስለ አድዋ ሲነገር እንዴት ስንቅ እንደተዘጋጀ፣ የት ተዘጋጅቶ ነው ስንቅ ያ ሁሉ ከ120 ሺህ ጦር በላይ የተሳተፈበት ጦርነት እንዴት ነው ዝግጅቱ የሚለው ላይ ብዙ የታሪክ ጸሐፊዎቻችን አልጻፉትም። ሌላው በዛን ሰዓት የኢትዮጵያ መንግስታዊ ስርዓት እንዴት እንደነበረም በግልጽ ብዙዎቻችን አናውቀው። ዳግማዊ አፄ ምኒልክ በ1876 ዓ.ም እንጦጦ ላይ መጥተው ሲሰፍሩ ጥቂት ባለሟሎቻቸውን ነው ይዘው የመጡት። አብዛኛው የጦር ኃይላቸው ገበሬ ስለነበረ ግብርናውንም እያረሰ ጥሪ ሲደረግለት ብቻ የሚነሳ ሰራዊት ነው የነበረው። በወቅቱ ጦርነቱ ከመደረጉ በፊት የዳግማዊ አፄ ምኒልክ ለዕደ ጥበብ ባለሙያዎች ከፍተኛ አክብሮትና ፍቅርም ስለነበራቸው የመጀመሪያዎቹ አዲስ አበባ ሰፋሪዎች የዕደ ጥበብ ባለሙያዎች ናቸው። ከእንጦጦ ግርጌ በሸክላ ስራ ላይ የተሰማሩ አሁን ቀጨኔ የሚባልበት አካባቢ ላይ እንደገና በሽመና ስራ የሚሰሩ በዛው በሽሮ ሜዳ እና በቀጨኔ አካባቢ እንዲሰፍሩ ተደረገ። እንግዲህ የሰፈሩትም ከተለያየ አካባቢ ነው የመጡት። ለምሳሌ ከሸዋ ውስጥ ሞረትና ጅሩ ከሚባለው አካባቢ፣ ከሰላሌ አካባቢ። በነገራችን ላይ እያንዳንዱ ብሔረሰብ ውስጥ የዕደ ጥበብ ባለሙያዎች አሉ። በየትኛውም አካባቢ የዕደ ጥበብ ባለሙያዎች አሉ። በሽመና ስራ፣ በሸክላ ስራ፣ በእንጨት ስራ፣ በቆዳ ስራ፣ በብረታ ብረት ስራ እና በወርቅ ስራ የተሰማሩ ብዙ ባለሙያዎች ነበሩ። የዕደ ጥበብ ባለሙያዎች ነበሩ። በፒያሳ አካባቢ አሁን ሰራተኛ ሰፈር የሚባለው አካባቢ የብረት አንጥረኞችና የወርቅ አንጥረኞች ናቸው በዛ አካባቢ የሰፈሩት።
የአካባቢው ሰው የነበረው በወቅቱ የማይሆን ስም እየሰጣቸው ሲያስቸግር ዳግማዊ አፄ ምኒልክ አዋጅ አውጥተው ሰራተኛ ሰፈር እንዲባል ያደረጉትም እሳቸው ናቸው። ብዙዎቻችን ታሪክን ከፖለቲካ ጋር እያገናኘን የማይሆን ነገር እንሰጣለን እንጂ ያልተደረገ ነገሮችን እያመጣን ህዝብን ከህዝብ ለማጋጨት እንጠቀምበታለን እንጂ በመሰረቱ በዛን ሰዓት የነበረው ሁኔታ አሁን እንደሚወራው አይደለም። ዳግማዊ አፄ ምኒልክ ወደ ግንባር ሲዘምቱ የራሳቸው 42,000 ጦር ነው የነበራቸው። ከ42,000 ጦር መካከል 12,000 ፈረሰኛ ሲሆን 30,000 እግረኛ ነበር። ሌላው የእቴጌ ጣይቱ ጦር ነው። የእቴጌ ጣይቱ ጦር 9,000 ጦር ነው። 6,000 ፈረሰኛ ሲሆን 3,000 እግረኛ ነው። አንድ ላይ ዳግማዊ አፄ ምኒልክና እቴጌ ጣይቱ 51,000 ጦር ነው። ሌላው ግን የንጉሶች ጦር ነው። በየቦታው ንጉሶች ነበሩ። አሁን እዚህ ጋር ሁኜ ሳስበው የተሻለ ፌዴራሊዝም ነበር ማለት ይቻላል ኢትዮጵያ ውስጥ። በዛን ሰዓት ንጉሶች የራሳቸው ግዛት ነበራቸው፣ ስልጣን ነበራቸው። በስልጣናቸው ውስጥ ንጉሠ ነገሥቱ አይገቡም። ለማዕከላዊ መንግስት ብቻ እንዲገብሩ ነው። ያው የዛን ጊዜ ግብር የሚባለው ያው በተለያየ መልኩ ነው የሚደረገው። ገበሬው ከማሳ ላይ አልተፈናቀረም። ጭሰኛ የሚባልም ነገር በወቅቱ አልነበረም። ግብር ለመንግስት ግን ይገብራል። የአካባቢው ገዢዎች ይቀበላሉ። በእህልም ይሁን በተለያየ መልኩ ይቀበሉታል። ከዛ ውጪ ሁሉም የየራሱን አካባቢ ይዞ ነው የተቀመጠው። አሁን እንደሚባለው አንድ ማዕከላዊ መንግስት አፍርሶ ሌላ ማዕከላዊ የራሳቸውን ማዕከላዊ መንግስት እንዳፈረሱ እንደመሰረቱ አድርጎ እንደሚወራው አይደለም። ሁሉም የየራሱ አካባቢ ንጉሶች ነበሩት። የከፋ ንጉስ ነበሩ፣ የጅማ ንጉስ ነበሩ። ያው የጅማ አባ ጅፋር ይባላሉ። እንደዚሁ የየም ገዢ ነበሩ። የወለጋ ምስራቅ ወለጋን ደጃዝማች ገብረ እግዚአብሔር የተባሉት ኩምሳ ሞረዳ ይገዙ ነበር። ምዕራብ ወለጋን ጆቴ ይገዙ ነበር በወቅቱ። ወደ አሶሳ አካባቢ ሸኦጀሌ ነበሩ። ሌሎችም እነ ጎጃም ንጉስ ሚካኤል ነበሩ። ጎጃም ንጉስ ተክለ ሃይማኖት ነበሩ። ወሎ ንጉስ ሚካኤል ነበሩ። በትግራይም እነ ራስ መንገሻ ዮሐንስ ነበሩ። በሌሎቹም አካባቢ እንደዚሁ የየራሳቸው ገዢና ንጉስ ነበሩ። እነ ጦናውን ለምሳሌ ንጉስ ነበሩ። በየቦታው ሁሉም ንጉሶች ነበሩ። የነዚህ የንጉሶች ጦር ተሰባስቦ ነው ወረኢሉ ላይ ከ120,000 ጦር በላይ የሆኑ የራሳቸውን ስንቅ አዘጋጅተው ትጥቅ አዘጋጅተው ነው የዘመቱት።
ያ ነው ውጤታማ ሊያደርግ የቻለው። በንጉሱና በንጉሰ ነገስቱና በንጉሶቹ መካከል ፍቅርና አንድነት ነበሩ። በተለይ አሁን ለምሳሌ ንጉስ ተክለ ሃይማኖት ጋር ተዋግተዋል። ከተዋጉ በኋላ ቆስለው ሲማረኩ ንጉስ ተክለ ሃይማኖት ራሳቸው ንጉሰ ነገስቱ ናቸው ያከሟቸው። እንደዚሁም ከንጉስ ጦና ጋርም ሲዋጉ እንደዚሁ ንጉሱ ናቸው ያከሟቸውና በቃ በሰላም ተቀብለው እንደውም አንድ አባባል አለ ንጉስ ተክለ ሃይማኖትን ዙፋኑን አምጡና አጠገብ ያስቀምጡ ሲባል ካሉ በኋላ አንተ ብትማርከኝ ኑሮ ምን ታደርገኝ ነበር ስል ንጉስ ተክለ ሃይማኖት እኔማ ሰቅሎት ነበረ እየተባለ ይነገር ነበረ። የአንድነትና ፍቅር ነው አድዋን ያመጣው። አድዋ የፍቅር ምልክት ነው፣ የአንድነት ምልክት ነው። በተከታታይ በአድዋ ዙሪያ ብዙ ነገሮችን እንነጋገራለን። ለዛሬው በጣም አመሰግናለሁ።